سلام تحت يوتيوب شانل نتاع من يكون حنا دغون انا رحنا يزداوي المسكن همتي للمد تفوتيهم امن عالم سي ካብ ትግራይ ይሁን ካብ ሓራ ይሁን ብዙ ችግር ከምለው ማለት ነው። እዚህም ውቅሮ ከተማ የተባለው ማለት ነው። እኔ ሁሌ እንደነዚህ አይነት ይመጡኛል፣ ግን እኔ ብዙ እንደዚህ ችግር ከየት ነው የመጣችሁት? አበርገሌ የጭላ የጭላ አበርገሌ ነውና አዊለም ከናገር ነው ዝባስ እና እንዴት ነው የመጣችሁት ወደዚህ? ጮህበሉ እንዲሰማችሁ ማለት ነው። ሰው እንዲያግዛችሁ፣ ሰው እንዲረዳችሁ ከአበርገሌ ነው የመጣነው ሁላችሁና ሰው እንዲረዳችሁ እንዴት ነው የመጣችሁት ከአበርገሌ ምናምን ተናገሩ። ችግራችሁ ምንድነው? እንዴት ነው የመጣችሁት? ችግርም እህል የለም ረሃብ ነው። እሺ ተሰጥቷችሁ ነው የመጣችሁት? እሺ ልጆችሽ ናቸው እነዚህ? የት እየለመነ ነው? እንዴት መጣችሁ ወደ ውቅሮ? እንዴት መጣችሁ ወደ ውቅሮ? እንዴት መጣችሁ? በችግር ነው? አባታቸው ሴት አለ የቀን ስራ እየሰራ እናንተ እየለመናችሁ እና እኔ በአብዛኛው ሰው ነው የሚረዳው ከውጭ ሀገር እየላኩ ሰው እንደዚህ አድርሺ፣ እንደዚህ አድርጊ፣ እንደዚህ እንትን ነው የሚሉኝ እና እኔ አሁን የማደርገው እኔ ችግር የለም እኔ ሰው አድርሱ ምናምን ነው የሚሉ ልጆቹ አሳያቸው። ልጆቹ እዚህ ቁጭ ብለዋል። እኔ እሷን የምትለው እናታችን ማለት ነው በችግር እንደሆነች ተሰዳ እንደመጣች ብዙ በረሃብ ነው ምናምን መሰለኝ። እኔ ውሃ አስጠጣቸዋለሁ። አሁን ሙዙም እኔ ያለኝ ነገር ነው የምሰጠው። ታውቃላችሁ እኔ ስደት እያለሁ ሰው አግዝ ነበር። ሰው ለማገዝ ሰው ብቻ መሆን በቂ ነውና እኔ ሴትዮዋን እኔ እንደዚህ አይነት ብዙ 3 ነው 4 አይቻለሁ። በዚህ በአስፓልት ሲሻጋገሩ ማለት ነው ሲመጡ እየለመኑ ነው የሚተዳደሩት ማለት ነው። ለአንድ ሰው 50 ሎሚን ለአንድ ሰው እንደ ሸክም ነው ምናምን ይባላልና አመሳሰብ ብለን እነዚህ ሰዎች ስንሰጣቸው ለበዝጋቢያ ትባረካለህና እኔ በአብዛኛው ያገዝ እንደዚህ በህንጻት ምናምን የጀመርኩት በራሴ ብር ነው እንጂ ሰው ርዳ ምናምን ብዬ ከሰው እንትን አልልም ነበር። አሁን ግን እኔ የማደርገው ነገር የነበረው ስደት ላይ ያለው አሁንም ለወገኔ ሰው ሆኖ እየለመነ ሰው የተቸገረ ሳይሆን በጣም ያሳዝነኛልና እነዚህ ሴትዮ የሆነ የቤት ኪራይ ተከራይቶ የሆነ ቁጭ ብለው የሚሰሩበት ምናምን ሲፈጠርለት በጣም ደስ ይላልና የምትሉት ነገር ካለ ሀሳባችሁ ግለጹለት። ህዝብ እያያችሁ ስለሆነ የምትሉት ነገር ካለ አካውንት አላችሁ? መጀመሪያ አካውንት አለ እዚህ ጽፌ አስቀምጣለሁና አካውንታችሁ ንገራችሁ እስቲ። ጨው በሉና እንዲሰሙ ችግር የለም። ቁጥራችሁን ታውቁታላችሁ? አታውቁም? ቁጥሩ መቼ ነው የምታመጡት? ነገ እዚህ ትመጣላችሁ። ነገ እኔ እንደ አዲስ አካውንታችሁ ይዘው ይመጣሉና እንደ አዲስ ልጃችሁ 3ኛው 4ታችሁ ይሄ ልጅም አለ እዚህም ታዝሏል እና እሱም ይዤ እኔ አሁን ሙዝ ምናምን እሰጣቸዋለሁና እንደበሉ ትንሽ ያለው ምጣ ማለት ነው። እኔም እንደሰው ነጋዴ ነኝ፣ ግን እንደዚህ ሰው ተቸግሮ ሳይ በጣም ይደብረኛል፣ ይከፋኛል እና እንዲረዱ ካርድ የለኝ እና በጣም የንሕዝናኻ ማርያምን በጣም የንሕዝናኻና ሁሉም ሰዎች ተጋግዘን ድህነት ብናጠፋው አሪፍ ነበር። ከፖለቲካ የሚበልጠው ፍቅር ነውና እነዚህ እናት ልናግዛቸው እላለሁና ነገ
ነገ በዚህ ሰዓት ይመጣሉና ይሄን ፖስት አደርገዋለሁ። ያያችሁት የምታውቁት ካለ ግን እንትን እናደርጋለን፣ ታግዛላችሁ። አመሰግናለሁ። እነሱ በጣም ሩባቸው መሰለኝ መናገር ብዙ አልቻሉምና ነገ አይቶ ምናምን እንትን እንዳለ አደርጋለሁና አመሰግናለሁ። እሺ